የሚጠየቀውን የቋንቋ አገልግሎት አስመልክቶ እኔ ዛሬ አይደለም ይሄንን አገልግሎት የጀመርኩት ወይንም ወደ ጵጵስና ህይወት ከመጣው በኋላም አይደለም ይሄንን አገልግሎት የጀመርኩት ቀደም ሲል በመንኩስና ህይወት እያለሁ ምእመናን በቋንቋቸው መገልገል እንዲችሉ በቋንቋቸው እንዲማሩ ለማድረግ ገጠር ለገጠር እየሄድኩኝ ከ20 ዓመት በፊት ከ25 ዓመት በፊት ማለት ነው አሉ ምስክር የሚሆኑ ሰዎች በህይወት ያሉ አሉ ብዙዎቹ አብረን ያገለገልናቸው አሁንም ያሉ አሉ ያን ጊዜ ቀሚሴን ሰብስቤ ከወጣቶች ጋራ ጄኔሬተር በትከሻዬ ተሸክሜ ሞንታርቦ በፈረስ ጭነን በየገጠሩ እየሄድን በኦሮምኛ እናስተምር ነበር ክብረ በዓል ባለበት ቦታ እየሄድን የኦሮምኛ አገልግሎት እንሰጥ ነበር እንግዲህ ከቋንቋ አገልግሎት ጋር ተያይዞ እንደዛሬ ባይሰፋም መጻሕፍት ተተርጉመው ቅዳሴው ወደ ኦሮምኛ ተቀይሮ እንዲህ አይነት ሰፊ አገልግሎት ባንሰጥም በስብከት ደረጃ በትምህርት ደረጃ ዛሬ ተጀመረ አይደለም በኔ በኩል ቀደም ሲል ሳገለግልበት የኖርኩት ነው እዚህ እስካለው ድረስ በኋላ ወደ ውጭ ሀገር ሄድኩኝ ማለት ነው እንግዲህ ወደ ጵጵስና ከመጣው በኋላ አመጣጤም ቅዱስ ሲኖዶስም ወደዚህ አገልግሎት ሲያመጣኝ አባቶች ለዚህ አገልግሎት ምርጫ ሲያከናውኑ እኔ እዚህ አልነበርኩም አውሮፓ ጀርመን ሀገር ነበርኩኝ እዚያ ያለው ነው ለዚህ አገልግሎት ብቁ ነው ይሆናል ለዚህ ክልል በተለይ ለኦሮሚያ ክልል ማገልገል ይችላል ብለው እንግዲህ አምነውብኝ ነው ወደዚህ አገልግሎት ያመጡኝ ከመጣው በኋላ ከዛ እንደመጣው ቀጥታ ወደ ቄለም ወለጋ ነው የተመደብኩት ከጀርመን መጣው በቀጥታ ሰኔ 12 መጥቼ ሐምሌ 9 ሲመቱ ተከናወነ በዚያው ነው ወደ ቄለም ወለጋ የተመደብኩት ማለት ነው ከዚያ ጊዜ ጀምሮ እንግዲህ በኦሮምኛ አስተምራለሁ እስካሁንም ድረስ ማለት ነው በኦሮምኛ ቀድሳለሁ በኦሮምኛ ዘምራለሁ እጽፋለሁ አነባለሁ በቁቤ ማለት ነው እኛ የሚመጡ በአፋን ኦሮሞ ነው የሚባለው በዚህ ቋንቋ የሚመጣውን ማመልከቻ ስመራም እኔ በኦሮምኛ ቋንቋ ነው የምመራው በቁቤ ማለት ነው እንደሱ ነው ያገለገልኩ ያለሁት ይሄንን እንግዲህ አገልግሎቴን ደግሞ እንዲያርጌ ነው የማገለግለው ከምለው በላይ እናንተ የምትሰሙትና የምታዩት ነገር ስለሆነ ቤተክርስቲያን በቋንቋ ተደራሽ ካልሆነች አሁን ይህን ሹመት ያካሄዱት ሰዎች የት ነው የተማሩት እዛ ደረጃ ላይ ለመምጣት የት ነው ታዲያ የተማሩት ሌላ ቤተክርስቲያን አልተማሩ ስለዚህ ራሳቸው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጤት ናቸው በነገራችን ላይ አንተ ስለ የጨረስከው ስዕል ላይ እኔ መጨረሻ መጥቼ በብሩሽ አንዱ ለቀለም ስለጨመርኩበት እኔ ሳልኩት አይባል ስለዚህ እነዚህ ሰዎች አሁን በጵጵስና ደረጃ ተሾምን ወይም ሹመት ተሰጠ ተባለ እንጂ እስከዛ ድረስ ግን ያለው ይሄን ሹመት ከማግኘታቸው በፊት ያለው ደረጃ ላይ ያደረሰቻቸው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከየት ነው ያመጡት በቋንቋ ካልተደረሰ ማለት ነው ስለዚህ ራሳቸው ምስክሮች ናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ መሆን የቻሉና ጳጳስ ለመሆን ብቁ ሆነው ሁኔታው ያልተመቻቸላቸውና በአንድ ቀን ለመሾም የቻሉ ሰዎች አስተምራ አድርሳ ነበር ስለዚህ ምንም አልሰራችም ካለ አንድ ሰው ማድረግ ያለበት ከህፃናት ጀምሮ በቋንቋ አስተምሮ እስከ ጵጵስና ካደረሰ እሱ አዲስ ስራ አሁን ግን የተሰራው ኦሬዲ የተሰራ ነገር ላይ ነው አንድ ነገር ነው የተጨመረው ምናልባትም ነገ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሾማቸው የነበሩ ሰዎችን ስለ ሾምክ አንተ አዲስ ነገር ፈጠርክ ማለት አይቻልም ወደ ቤት አሳየ ዋናኑ ከብይታቱን አመረታ ዋናኑ ከብይታቱን አመረታ እና እንዲመቻቸው ወደ እንዲመቻቸው የሚደረገው ናዝሬት ማርያም ቤተክርስቲያን ነው ናዝሬት በጠቅላላ ማለት ነው እንዳለ ህዝቡን እያሰሩ ጥቁር የለበሰው ሲቀጥል አኒጋ እያፈለቁ እየመለሱ ነው ልብስ እያስወለቁ በር ላይ ልብስ እያስወለቃቸው ከበር እየመለሱ ይኸው ተሰብስበው ይኸውና ማለት ነው ናማይሳ ሶዳ እንጅሩ ኡፈታን ኡፈዶ ሲቱ ማመረጣ
ይድረስ ለሚመለከተው ሁሉ ለጠቅላይ ሚኒስትር ዶክተር አብይና እንዲሁም በሌሎች ክልሎች የሚገኙ አባላት በሙሉ ወታደርን ሲያሰለጥን የሃይማኖትና የፖለቲካ መለየት የመንግስትና የሃይማኖት መለየትን ብለህ ታስተምራለህ። ነገር ግን በተለያዩ አካባቢዎች ህዝቦች እየተጨፈጨፉና ህገወጥ ፓትርያርክን በእጀባ እንዲንቀሳቀሱና ህጋዊ የሆኑ ፓትርያርኮች እንዲታሰሩ ትዕዛዝ እየሰጣች የተለያየ ህዝቦች እየተጨፈጨፉ ይገኛል። ሌላው ወታደር ሃይማኖት የለም ይባላል። ሃይማኖት አለው። እያንዳንዱ ራሱን የቻለ ሃይማኖት አለ። በኦሮሚያና በተለያዩ አካባቢዎች እየተካሄደ ያለውን ችግር በቃ የጸጥታ አካላት አስቆም ተብለህ የምትላክ ሰው አትምታ። አንተም ሃይማኖት አለ። ለተራ ባለስልጣን ብለን ስልጣንን ለማራዘም ብለን ገና ለተረኝነት እና ለዘረኛ መንጋ ብለን እኛ በቃ የተለያዩ ብሔር ተኮር ጭፍጨፋ ማድረግ የለብንም። እኛ ወታደሮች ቋም ብለን እናስብ። እንዳስፈላጊነቱ የሚያስገድድ ከሆነ ያዘዘን አካል ምታ። በቃ ለምንድን ነው እንደዚህ የምንሽረከረው? እኛ ወታደሮች ሀገር ልንጠብቅ እንጂ በፖለቲካና በተለያዩ ሃይማኖቶች እንዲጨፈጨፉና እንዲራቆቱ አይደለም እኛ እየሰራን ያለ። እኛ ለህዝብ ለሀገር ነው የወጣን ያለ። በቃ በቅንነት ማገልገል ያለብንን እናገለግላለን። የተበላሸ አመለካከትና የተበላሸ አሰራርን መቀበል የለብንም።